በደቡብ አሜሪካ ውስጥ የምትገኝ ሀገር ናት። ፔሩ በሰሜን ከኢኳዶርና ከኮሎምቢያ፣ በምስራቅ ከብራዚል፣ በደቡብ ምስራቅ ከቦሊቪያ፣ በደቡብ ከቺሊ፣ በደቡብና በምዕራብ ከፓሲፊክ ውቅያኖስ ጋር ይዋሰናል። ፔሩ በምዕራብ ከፓሲፊክ ውቅያኖስ ጠረፍ አካባቢ በረሃማ ሜዳዎች እስከ ያንዲስ ተራሮች ከፍታዎች፣ ከሰሜን እስከ ደቡብ ምስራቅ የአገሪቱ ክፍል እስከ ሞቃታማው የአማዞን ተፋሰስ የዝናብ ደን በምስራቅ ከአማዞን ወንዝ ጋር የሚደርሱ መኖሪያዎች ያሏት ሜጋዲቮር ሀገር ነች። ፔሩ ከ32 ሚሊዮን በላይ ህዝብ ያላት ሲሆን ዋናና ትልቋ ከተማዋ ደግሞ ሊማ ናት። በ1 ሚሊዮን 285216 ኪሎ ሜትር የቆዳ ስፋት ያላት ፔሩ በዓለም ላይ 19ኛዋ ትልቋ ሀገር ስትሆን በደቡብ አሜሪካ ደግሞ 3ኛዋና ትልቋ ሀገር ናት። የአገሪቱ ስም በ16ኛው መቶ ክፍለ ዘመን መጀመሪያ ላይ በሳን ሚጌል የባህር ወሽመጥ አቅራቢያ በፓናማ ሲቲ አካባቢ ይኖር ከነበረው የአካባቢው ገዢው ስም ቢሩ የሚል ስም የመጣ እንደሆነ ይነገራል። በ1522 የደረሱት የስፔን ድል አድራጊዎች ይህ የአዲሲቱ ዓለም ደቡባዊ ጫፍ እንደሆነ ያምኑ ነበር። ፍራንሲስኮ ፒዛሮ ወደ ደቡብ የሪቀው የሚገኙትን ክልሎች በወረረ ጊዜ ቢሩ ወይም ፔሩ ተብለው ተጠሩ። አገሪቱ ደቡብና ሰሜን ፔሩ ተብላ በሁለት ሪፐብሊኮች የተከፋፈለችና በሰው ሰራሽ እንዲሁም በተፈጥሮ ሀብቶች የታደለች ናት። ውድ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እኛም በዛሬው ዝግጅታችን በደቡብ ፔሩ ውስጥ ከሚገኘው ስለ አንድ የቱሪስት መስህብ እናስቃኛችኋለን። ከኛ ጋር እንድትሆኑ የአክብሮት ግብዣችን ነው። የደቡብ ፔሩ ሪፐብሊክ በ1836 እስከ 39 ከነበረው የአጭር ጊዜ የፔሩ ቦሊቪያ ኮንፌዴሬሽን ከሶስት አካል ሪፐብሊኮች አንዱ ነበር። ደቡብ ፔሩ ከ1834 እስከ 36 በተደረገ የእርስ በርስ ጦርነቶች ምክንያት ከፔሩ ሪፐብሊክ መከፋፈል ከተነሱት ሁለት ግዛቶች አንዱ ሲሆን ሁለተኛው ደግሞ ሰሜን ፔሩ ነው። ማለትም የቦሊቪያ ኮንፌዴሬሽን ከቦሊቪያ ጋር በኮንፌዴሬሽኑ ጦርነት ከአርጀንቲናና ከቺሊ ጋር ያልተቋረጠ የድንበር ጦርነቶች በሰሜንና በደቡብ ፔሩ መካከል ከተፈጠረው የእርስ በርስ ግጭት በኋላ ኮንፌዴሬሽኑ ከ3 ዓመታት በኋላ አብቅቷል። እንደ አውሮፓውያን አቆጣጠር በነሐሴ 1839 አጉስቲን ጋማሪራ ኮንፌዴሬሽኑ መፍረሱን አወጀ። በውጤቱም ደቡብ ፔሩና ሰሜን ፔሩ ወደ አንድነት የፔሩ ሪፐብሊክ ተመለሱ። ኦላንታይታምቦ በደቡብ ፔሩ የሚገኝ ከተማና የኢንካ አርኪኦሎጂካል ቦታ ከኩስኮ ከተማ በስተ ሰሜን ምዕራብ አቅጣጫ 72 ኪሎ ሜትር ወይም 45 ማይል ርቀት ላይ ይገኛል። ከባህር ጠለል በላይ በ2792 ሜትር ወይም 9160 ጫማ ከፍታ ላይ የሚገኘው በኦላንታይታምቦ አውራጃ በኡሩምባምባ ግዛት ኩስኮ ክልል ውስጥ የሚገኘው በኢንካ ኢምፓየር ጊዜ ኦላንታይታምቦ የንጉሠ ነገሥት ፓቻኩቲ ንጉሳዊ ግዛት ነበር። ክልሉን አሸነፈና ከተማውንና የስርዓት ማዕከልን የገነባው። በስፔን ፔሩ ላይ ድል ባደረገበት ወቅት የኢንካ ተቃዋሚ መሪ ለነበረው ማንኮ ኢንካ ዩፓንኪ እንደ ምሽግ ሆኖ አገልግሏል። በቅዱስ ኢንካስ ሸለቆ ውስጥ የምትገኘው የኢንካ ፍርስራሹንና አካባቢዋን የኢንካ ዱካ በመባል ለሚታወቀው የ4 ቀንና 3 ሌሊት የእግር ጉዞ በጣም ከተለመዱት የመነሻ ቦታዎች ጋር በተያያዘ አሁን ጠቃሚ የዓለም ቱሪስት መስህብ ቦታ ነው።
ታሪክ በ15ኛው መቶ ክፍለ ዘመን አጋማሽ አካባቢ የኢንካ ንጉሠ ነገሥት ፓቻኩቲ ኦላይታ ታምቦን ወረረ። ከተማውና በአቅራቢያው ያለው ክልል በሱ ግል ይዞታ ውስጥ ተካቷል። ንጉሠ ነገሥቱ ከተማውን በአስደናቂ ግንባታዎች መልሰው በኡሩምባምብ ሸለቆ ውስጥ ሰፊ የእርከንና የመስኖ ስራዎችን አከናውኗል። ከተማዋ ለኢንካ መኳንንት ማረፊያ አገልግሎት ሰጥታለች። ከፓቻኩቲ ሞት በኋላ ንብረቱ በፓናቃ በቤተሰቡ ጎሳ አስተዳደር ስር ሆነ። በፔሩ የስፔን ወረራ ወቅት ኦላንታይ ታምቦ በድል አድራጊዎች ላይ የተቃውሞ መሪ ለሆነው ማንኮ ኢንካ ጊዜያዊና ዋና ከተማ ሆኖ አገልግሏል። ከተማዋንና አቀራረቧን በቀድሞዋ የኢንካ ዋና ከተማ ኩስኮ አቅጣጫ አጠናከረ። በወቅቱም በስፔን ቁጥጥር ስር ወደቀች። እንደ አውሮፓውያን አቆጣጠር በ1536 በኦላንታይ ታምቦ አቅራቢያ በሚገኘው ማስካምባምባ ሜዳ ላይ ማንኮ ኢንካ የስፔንን ጉዞ በማሸነፍ ከረዥም እርከኖች ስብስብ በመከልከልና ሜዳውን ወደ ግንባታ እንደቀየረ ይነገራል። ቦታው ተቀባይነት እንዳለው ስላልተገመተ በሚቀጥለው ዓመት የኒዮ ኢንካ ግዛት ወደ ተመሰረተበት ወደ ቪልካባምባ በደን የተሸፈነ ቦታ ሄደ ይባላል። ይህ ከተማ አራኪያማና የማኒያ አራኪ አደባባይ በኦላንታይ ታምቦ የሚገኘው ዋና ሰፈራ በሰባት ትይዩ ጎዳናዎች የተሻገሩት 4 ቁመታዊ መንገዶች ያሉት ኦርቶጎን አቀማመጥ አለው። በዚህ ፍርግርግ መሃል ላይ ኢንካዎች እስከ 4 ብሎኮች የሚደርሱ ትላልቅ አደባባዮችን ሰሩ። ለምስራቅ ክፍት በሆነውና በሌሎች 3 ጎዳናዎች ላይ በአዳራሾችና በሌሎች የከተማ ብሎኮች የተከበበ ቦታ ነው። በከተማው ደቡባዊ አጋማሽ ላይ ያሉት ሁሉም ብሎኮች በተመሳሳይ ንድፍ ተገንብተዋል። እያንዳንዳቸው 2 ካንቻዎችን ያቀፉ በማዕከላዊ ግቢ ዙሪያ 4 ባለ 1 ክፍል ህንጻዎች ያሉት ግድግዳ ያላቸው ውህዶች ናቸው። በሰሜናዊ ግማሽ ውስጥ ያሉ ህንጻዎች በንድፍ ውስጥ የበለጠ የተለያዩ ናቸው። ይሁን እንጂ አብዛኞቹ ደግሞ በጣም መጥፎ በሆነ ሁኔታ ውስጥ ስለሆኑ የመጀመሪያ እቅዳቸው ለማቋቋም አስቸጋሪ ነው። ኦላንታይ ታምቦ በ15ኛው መቶ ክፍለ ዘመን መገባደጃ ላይ የመጣ ሲሆን በደቡብ አሜሪካ ውስጥ በጣም ጥንታዊ የሆኑ ቀጣይነት ያላቸው መኖሪያ ቤቶች አሉት። አቀማመጡና ህንጻዎቹ በኋለኞቹ ግንባታዎች ወደ ተለያዩ ዲግሪዎች ተለውጠዋል። በከተማዋ ደቡባዊ ጫፍ ላይ ወደ ከተማዋ የመጀመሪያ መግቢያ ያለው የኢንካ ኢፕላኔድ በቅኝ ግዛትና በሪፐብሊካን ህንጻዎች የተከበበ ፕላዛ ደ አርማስ እንደገና ተሰራ። በቅኝ ግዛት ዘመን በርካታ ህንጻዎች ተሰርተው ስለነበር በከተማው መሃል ያለው አደባባይም ጠፋ። አራኪያማ ከፓታካንቻ ወንዝ ማዶ የዋናው ሰፈር ምዕራባውያን ማራዘሚያው ነው። ማኒያራኪ የሚባል ትልቅ አደባባይም አለው። በዙሪያው የአዶቤና ከፊል ድንጋይ በተሰሩ ግንባታዎች የተከበበ ነው። እነዚህ ህንጻዎች በዋናው ሰፈር ውስጥ የሚገኙት ባልደረቦቻቸው የበለጠ ትልቅ ቦታ አሏቸው። በተጨማሪም በጣም ረጅም ግድግዳዎችና ከመጠን በላይ በሮች አሏቸው። በስተደቡብ በኩል ደግሞ ሌሎች መዋቅሮች አሉ፣ ግን ትናንሽና ከእርሻ ድንጋይ የተገነቡ ናቸው። አራኪያማ ከኢንካ ዘመን ጀምሮ ያለመቋረጥ ተይዛለች። በአደባባዩ ምስራቃዊ ክፍል የምትገኘው የሮማ ካቶሊክ ቤተክርስቲያን እንደተረጋገጠው ከማኒያራኪ በስተ ሰሜን በኩል በርካታ የተቀረጹ ድንጋዮች፣ የተቀረጹ የድንጋይ ፊቶችና የተራቀቁ የውሃ ስራዎች ያሉባቸው በርካታ መቅደሶች አሉ። አራኪያማ በምዕራብ በኩል በሴሮ ቦዶሊስታ ትዋሰናለች። ኢንካዎች የስርዓት ማዕከል የገነቡት ገደላማ ኮረብታ ነው። ከተማዋን ትይዩ ያለው ኮረብታው ክፍል በፑማታሊስ በረንዳዎች ተይዟል። በሁለቱም በኩል በድንጋዮች መካከል ወጣ ገባ ያለ ቦታ ነው።
እነዚህ በረንዳዎች አስደናቂ ባህር ምክንያት የቤተ መቅደስ ኮረብታ በተለምዶ ምሽግ በመባል ይታወቃል። ግን ይህ የተሳሳተ ትርጉም ነው ይባላል። የዚህ ጣቢያ ዋና ተግባራት ሃይማኖታዊ ነበሩ። ወደ ስነ ስርዓት ማዕከል ዋናው መድረሻ ወደ ጣሪያው ውስብስብ የላይኛው ክፍል የሚወጡ ተከታታይ ደረጃዎች ናቸው። በዚሁ ጊዜ ቦታው በሶስት ዋና ቦታዎች ይከፋፈላል። መካከለኛው ሴክተር በቀጥታ ከጣሪያዎቹ ፊት ለፊት የቤተ መቅደስ ዘርፍ ወደ ደቡብና የቀብር ዘርፍ ወደ ሰሜን። የቤተ መቅደሱ ዘርፍ ከመስክ ድንጋይ ከተሰሩት ከሌሎቹ የቤተ መቅደስ ኮረብታ ክፍሎች በተቃራኒ በተቆራረጡና በተጌጡ ድንጋዮች የተገነባ ነው። ግማሹ የተጠናቀቀ በር ያለው በረንዳ ላይ የሚያልቅ ደረጃ ላይና አጥር ያለው ባለ አንድ ክፍል ህንጻ ይገኛል። ከኋለኛው የተቀረጸውን መቀመጫ መድረክና ሁለት ያልተጠናቀቁ ሐውልትና ግድግዳዎችን የሚያስተናግድ ክፍት ቦታ አለው። የአጠቃላይ ሴክተሩ ዋና መዋቅር የሳን ቤተ መቅደስ ነው። ያልተጠናቀቀው የስድስቱ ነገስታትን ግንብ ያሳያል። የመካከለኛውና የቀብር ዘርፎች በርካታ አራት ማዕዘን ቅርጽ ያሏቸው ህንጻዎች አሏቸው። አንዳንዶቹም ሁለት ፎቆች። በመካከለኛው ሴክተር ውስጥ ደግሞ በርካታ ፏፏቴዎች አሉ። በቤተ መቅደሱ ኮረብታ ላይ ያሉት ያልተጠናቀቁ ግንባታዎችና ቦታው ላይ የጣሉት በርካታ የድንጋይ ንጣፎች እንደሚያመላክቱት ከሆነ በተተወበት ጊዜ አሁንም ግንባታ ላይ ነበር። አንዳንድ ብሎኮች ከተጠናቀቁት ግድግዳዎች መወገዳቸውን የሚያሳዩ ማስረጃዎች ናቸው። ይህም ትልቅ ማሻሻያ ስራ እየተካሄደ መሆኑን የሚያሳይ ማስረጃ ነው። በቤተ መቅደሱ ኮረብታ ላይ ግንባታውን ያቆመው የትኛው ክስተት እንደሆነ አይታወቅም። እጩዎች እንደሚሉት ከሆነ ከሁአስካርና ከአታሁልፓ መካከል የሚደረገውን የመተካካት ጦርነት፣ የፔሩ የስፔን ድል እና የማንኮ ኢንካ ከኦላንታይታምቦ ወደ ቪልካ ባምባ ማፈግፈግን ያካትታሉ ይላሉ። ሆኖም እነሱ ቀደምት የቲዋናኩ ባህል ስራ እንደሆኑ በንድፈ ሀሳብ ተወስኗል። በኦላንታይታምቦ በኩል ያሉት የኡሩምባምባና ፓታካንቻ ወንዞች ሸለቆዎች ከሸለቆዎቹ ግርጌ ጀምሮ በዙሪያው ያሉት ኮረብታዎች በሚወጡት ሰፊ የእርሻ እርከኖች ተሸፍነዋል። በኦላንታይታምቦ የሚገኙትን እርከኖች ከተለመዱት የኢንካ የእርሻ እርከኖች ከፍ ባለ ደረጃ የተገነቡ ናቸው። ለአብነት ያህል ከተደረበ ድንጋይ ይልቅ ከፍ ያለ ግድግዳዎች አሏቸው። ይህ አይነቱ ከፍተኛ ክብር ያለው እርከን እንደ ፒንቼሮ፣ ፒሳቅና ዩካይ ባሉ ሌሎች የኢንካ ንጉሳዊ ግዛቶች ውስጥ ይገኛል። የሰመጡ እርከኖች ስብስብ ከኦላንታይታምቦ ፕላሳ ዲ አርማስ በስተደቡብ እስከ ኡሩምባም ወንዝ ድረስ ይዘልቃል። ርዝመታቸው 700 ሜትር፣ 60 ሜትር ስፋትና እስከ 15 ሜትር ድረስ ከአካባቢያቸው እርከኖች በታች በቅርጻቸው ምክንያት ካሌጅን ተብሎ ተሰይመዋል። በካሌጅን ውስጥ ያለው መሬት ከንፋስ የሚጠበቀው በጎን ግድግዳዎች ሲሆን ይህም በቀን ውስጥ የፀሐይ ጨረር በመምጠጥ በሌሊት ይለቀቃል። ይህ ከ2 እስከ 3 ዲግሪ ሴንቲግሬድ ባለው የሙቀት መጠን ከመሬቱ በላይ ካለው የማይክሮ የአየር ንብረት ዞን ይፈጥራል። እነዚህ ሁኔታዎች ኢንካዎች በዚህ ቦታ ላይ ሊበቅሉ የማይችሉትን ዝቅተኛ ከፍታ ያላቸው የእጽዋት ዝርያዎች እንዲያበቅሉ አስችለዋቸዋል።
በካሊያን ደቡባዊ ጫፍ የኡሩምባምቢ ወንዝን በመመልከት ቄሎ ራካይ የሚባል የኢንካ ቦታ አለ። እርስ በርስ የተያያዙ ህንጻዎችና አደባባዮች በኢንካ አርኪቴክቸር ውስጥ ከተለመዱት ባለ አንድ ክፍል አወቃቀሮች በተለየ መልኩ ያልተለመደ ተደርገው የተሰሩ ናቸው። ቦታው ከተቀረው ኦላንታይ ታምቦ የተነጠለና በተራቀቁ እርከኖች የተከበበ በመሆኑ ለንጉሠ ነገሥት ፓቻክቲ የተሰራ ቤተ መንግስት እንዲሆን ተደረገ። ኢንካዎች በኦላንታይ ታምቦ ዙሪያ ባሉ ኮረብታዎች ላይ በርካታ ጎተራዎችን ወይም በፐርዱ ቋንቋ ኩልቃንን ከድንጋይ ላይ ገነቡ። ብዙ ንፋስና ዝቅተኛ የሙቀት መጠን የሚከሰትበት ከፍታ ቦታ ላይ ያሉበት ቦታ ይዘታቸውን ከመበስበስ ይከላከላሉ። ይህም በአካባቢው የተገነቡትን የእርሻ እርከኖች ለማምረት ያገለግሉ ነበር ተብሎ ይታሰባል። የኦላንታይ ታምቦ ዋና የድንጋይ ቁፋሮዎች ከከተማው 5 ኪሎ ሜትር ርቀት ላይ በሚገኘው የኡሩምባምቢ ወንዝ ማዶ ባለው ገደል ውስጥ ከአቺክ ሃታ ውስጥ ይገኛል። የተራቀቁ መንገዶች፣ ራምፖችና ተንሸራታቾች ከዋናው ግንባታ ቦታዎች ጋር ያገናኟቸዋል። በድንጋይ አቋራጮች ውስጥ በቅድመ ሂስፓኒክ ጊዜ እንደ መቃብር ቦታ የሚያገለግሉ ትናንሽ የድንጋይ ማማዎች፣ በርካታ ቹልፓዎች አሉ። መከላከያዎች ኦላንታይ ታምቦ በተራሮች የተከበበ እንደመሆኑና ዋናዎቹ መዳረሻ መንገዶች በኡሩምባምባ ሸለቆ ውስጥ ይጓዛሉ። እዚያም ኢንካዎች ቦታውን ከማቹ ፒቹ ወደ ምዕራብና ፒሳቅን በምስራቅ የሚያገናኙ መንገዶችን ሰሩ። የስፔን ፐሩ ድል በነበረበት ወቅት ንጉሠ ነገሥት ማንኮ ኢንካ በኦላንታይ ታምቦ ጦርነት ወቅት ከኩስኮ የሚመጡትን የስፔን ጥቃቶች ለመከላከል የምስራቃዊ አቀራረቦች እንዳጠናከረ ይነገራል። የመጀመሪያው የመከላከያ መስመር በአንታና በኡሩምባምቢ ወንዞች መጋጠሚያ አቅራቢ በሚገኘው በፓቻር ላይ የበረንዳ ዳርቻ ነበር። ኦላንታይ ታምቦ የኢንካዎች የስልጣኔ ከፍታ ማሳያ፣ በድንቅ ጥበብ የተሞላ የኪነ ህንጻ ውጤት ነው። ይህንን ስፍራ እስከዛሬ ድረስ ከሁሉም የዓለም ክፍሎች ጎብኚዎች ለማየት ወደ ቦታው ይተመማሉ። ለአገሪቱም የገቢ ምንጭ ሆኖም እያገለገለ ይገኛል። ተመልካቾቻችን ለዛሬው ይዘንላችሁ የቀረብነው ዝግጅት የተከታተላችሁትን ይመስል ነበር። በሌላ ፕሮግራም እስክንገናኝ መልካም ቆይታን ተመኘን። ሰላም።